በተቻለ መጠን አርበኛ ዘመነ ካሴን በቃ አግኝተ ጠብቀኝ ለማገናኘት መነጋገር ስለምፈልግ አንድ ጉዳይ አለኝ፣ ግን አደራ ነገ የግድ በኮንፈረንስ ኮል መገናኘት አለብን እንዳትዘነጋልኝ። አርበኛ ዘመነ ካሴ ጋር በደንብ ቶሎ ቶሎ ጥሩ ግንኙነት አለን፣ እንቀጥላለን ነበረ በወቅቱ፣ አሁንም አለን። በነገራችን ላይ ጥሩ መልካም። ለአርበኛ ዘመነ ካሴ አርበኛ እስክንድር ነጋ እንደሚፈልገው ሊያናግረው እንደሚፈልግ ነግሬው ቀጠሮ ያዝን። ሁለቱ እዛው በዛው መገናኘት አይችሉም። ምክንያቱም ደግሞ ያን ጊዜ ይጠቀሙበት የነበረ ለመገናኘት ይጠቀሙበት የነበረ የመገናኛ መሳሪያ መጥቀስ ምናምን አይጠበቅብኝም። እዚያው ሎካሊ እንዲገናኙ ማድረግ አይችልም። ሁለቱ ወደ ኢንተርናሽናል ኮን መጥተው በኮንፈረንስ እንዲገናኙ ማድረግ ያስፈልግ ነበረና የማገናኘቱን ኃላፊነት ወሰድኩኝ፣ አገናኘኋቸው። የመጀመሪያው ሰላምታ ሲለዋወጡ አርበኛ እስክንድር ነጋ አለቃ ነው የሚለው፣ ይሄኛውም አለቃ ነው፣ አርበኛ ዘመነ አለቃ ብሎ ተከባብረው ነው ሰላምታ ልክ እንደተለዋወጡ ከሰላምታው ቀጥሎ ከአርበኛ እስክንድር ነጋ የመጣው ድምፅ ነው ያለው እዛው በመሃል። ሶስታችን ሰላምታ ተለዋውጠናል። ቀጥሎ አርበኛ እስክንድር ዘመነን እስኪ ሰው ላገናኝ ሰላም በል ብሎ ስልኩን ሲሰጠው ከዛ በኩል ሃሎ ያለው ማስረሻ ሰጤ ነው። ለኔም እውነት ለመናገር ይኸው አርበኛ እስክንድርም አለ፣ አርበኛ ዘመነ ካሴም አለ። አሁን ማስረሻ ለምስክር የሚበቃ ሰው ስለሆነ አይጠራም። ባዴን ለምስክርነት ሊጠራ ስለማይችል ከዚያ በኋላ ሰላምታ እንደተለዋወጡ ከማስረሻ ሰጤ የመጣው ቃል በእኔ እንደተቀየምክ አውቃለሁ፣ ቅሬታ እንዳለህ አውቃለሁ ነው ያለው አርበኛ ዘመነ። ቅሬታ እንዳለህ ይገባኛል፣ አውቃለሁ። ስላንተ ለእኔ አካል የሆነ ነገር ይነግረኛል፣ ስለእኔ ለአንተ የሆነ አካል የሆነ ነገር ይነግረሃል። በዚህ መካከል የተፈጠሩ ቅሬታዎች አሉ። ለዚህ አሁን ያለው የህልውና ትግል ሁለታችንንም የሚፈልግ ስለሆነ ለዛ ይቅርታ እጠይቃለሁ በሚል ነው የጀመረው። እና ይቅርታ በእኔ በኩል ላለው ጥፋት አለ ማስረሻ፣ በእኔ በኩል ላለው ጥፋት ይቅርታ ጠይቃለሁ፣ ግን አብረን መስራት አለብን ከዚህ በኋላ በዚህ ትግል ሂደት ውስጥ ምናምን የሚል ነገር አነሳለት። እውነት ለመናገር እኔ በጣም ደስ ነው ያለኝ፣ በቅንነት ነው ያየሁት። አንድ ሰው ይሄ ስህተት ነው፣ ይሄ የኔ ስህተት ነው ብሎ አምኖ ይቅርታ ለዚህ ስህተቴ ካለ ትልቅነት ነው። ያ ንግግር ግን ከትልቅነት የሚመነጭ በትክክለኛ ከይቅርታ ስሜት የሚመነጭ ነበረ፣ ለታክቲክ ነበረ ምናምን የሚለውን እሱን ለመመርመር በወቅቱ ከኔ አርበኛ ዘመነ ካሴ የተሻለ እንደነበረ አሁን ከሆኑት ሁኔታዎች በደንብ ማረጋገጥ ይቻላል። በዚህ ጉዳይ ላይ ለምን አርበኛ ዘመነ ነገሩ አልተዋጠለትም። አርበኛ እስክንድር ነጋ ከሙሉ ልብ አምኖታል ማስረሻ። እኔም ይቅርታውን ይቅርታ ይደረግልኝ፣ አብረን እንስራ፣ ህዝባችን እንደዚህ የሆነ የሚለውን ነገር ሲያነሳ የተመስገን ጥሩነህ ጋር የነበረው ግንኙነት ከጀነራል አበባው ጋር ከነበረው ግንኙነት ኮንቲኒቲ ይዞ ለረጅም ጊዜ በተልኮ የተቀመጠ ነው ብሎ ለመገመት እጅግ በጣም አስቸጋሪ ነበረ። አርበኛ ዘመነ ካሴ ያው ስንወቅስ እኮ እንወቅሳለን አይደል? ስንመሰክር ደግሞ ሀቁን መመስከር አለበት። ኮንሽስ ነበረ በዚህ ጉዳይ። አይ ችግር የለውም ሁላችንም በየመስካችን የምናደርገውን የምንችለውን ነገር እናድርግ፣ በምንችለው መልኩ እንታገል፣ ጥሩ ነው፣ ትግላችሁን ቀጥሉ እና እንገናኛለን፣ ችግር የለም ወዘተረፈ ተባለና አርበኛ እስክንድርም በነገሩ ደስ አለው። በቃ ማገናኘት እነሱ እንዲነጋገሩ እንዲደማመጡ የማድረግ ፍላጎት ነው። ቱ ቢ ኦነስት ከዚህ በፊት ያነሳሁት ይመስለኛል። አርበኛ ዝናቡ በወቅቱ የጎጃም ዕዝ መሪ ነበረ። ህዝባዊ ኃይል ደግሞ አርበኛ ዘመነ ነበረ። እዙ ደግሞ አቋም ይዞ ያለው አርበኛ እስክንድርና አርበኛ ዘመነ በጋራ ሆናችሁ ስትመጡ ነው የምንቀበለው፣ በተናጠል አንቀበልም የሚል አቋም ይዟል። ሰው ልዩነት እንዳይሰፋ በነ አርበኛ ዝናቡና በነ አርበኛ ዘመነ መካከል ደግሞ ግንኙነት እንዲኖርና ውይይት እንዲያደርጉ ይሄው አሁንም በሊቪንግ ሁለቱም በህይወት ያሉ ነው የምጠቅሰው። አርበኛ ዝናቡንም አርበኛ ዘመነንም በተናጠል ሁለቱንም በመለመን ለረጅም ጊዜ ለቀናት ተነጋግረን በተናጠል ከዚያ በኋላ ኦፍኮርስ አርበኛ ዘመነ ሬጂስት አላረገም፣ ዝናቡም ሬጂስት አላረገም። አንዳንድ ጉዳዮች አሁን ማንሳት የማይጠበቅብኝ ነገሮች እንዳሉ ሆነው ለመገናኘትና ለመነጋገር ፈቃደኛ ሲሆኑ በኮንፈረንስ ኮል ሁለቱም በማገናኘት ሶስታችን አብረን ሆነን የተነጋገርነው ለመጀመሪያ ጊዜ ደስ ብሎኝ በቃ እንደዚህ እንዲገናኙ እንዲተባበሩ የማድረግ ነገር ስለነበረ የማስረሻ ሰጤ ከዘመነ ጋር መነጋገር ጎጃም ላይ ሁለት መዋቅር ሶስት መዋቅር የሚባል ጨዋታም እንዳይኖር ሌላውን እንዳይኖር የሚያደርግ ነው። አሉ የሚባሉ ችግሮችን ይፈታል፣ የአማራ ትግልን ያሰባስባል ነው። እኛ የሰው ልጅ ያው አይደል አጥቃም ሰው በምን ታውቀዋለህ?
ያው ከፍሬው ነው አይደለ? ፍሬውን ለማየት ደግሞ ትጠብቃለህ በትዕግስት። የዘራኸው ዕለት እኮ ፍሬ አታይበትም። ቡቃያ ቡቃያ ነው አይደለ? ፍሬ ይኖረዋል አይኖረውም የምትለው ሰብሉ ደርሶ አርመህ ኮትኩተህ ዝናብም አፈርም ምናምን ማዳበሪያም ሁሉንም አግኝቶ ከአረም ገላግለኸው ነው ድል ሰተኸው ከዛ በኋላ ሲያድግ ፍሬ ያለው የለውም የምትለው። እነዚህን ዛሬ በደንብ መናገር ያስፈልጋል ብዬ ስላመንኩኝ የግድ መናገር ስላለብኝ ነው ማነሳው። ልማዱ የለም ብዙ። አንዳንዶቹ ግን እንዲህ በልክ 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 እንደው ለሰው ምስል ከሳች በሆነ መንገድ ማስታወስ ያስፈልጋል። እናም ተነጋገሩ፣ ረስት አድርጎታል፣ በሙሉ ልብ እስክንድር አምኖታል። ዘመነ ጋ ግን እኔ እውነቱን ይሄው አይደለም በወቅቱ ጨርሶ ውይይቱ አልቆ ከተሰነባበትንም በኋላ ከነሱ ጋር ቻው ተባብለን ከአርበኛ ዘመነ ጋር ንግግራችን ሲቀጥል ዘመነ ጋር የነበረው ነገር ትግሉን ይታገል፣ ልብ ይገዛ እንደሆነ ትግሉን ይቀጥል ይታገል። ነገር ግን ከእንደዛ አይነት ከንክኪዎች ተላቋል የሚለውን ነገር አንድ የጠራው ሰው ስም ነበረ። ልክ እሱ እንዳደገኛ አድርጎ ነው የገለጸው። ስም መጥራት አያስፈልገኝም፣ ግን የአንድ ባለ ሀብት ስም ጠርቶ ስለነበረ ማስረሻ በወቅቱ እንደ መጥፎ አድርጎ ነው የጠቀሰው። ይሄ ዘመነም ነገሩን አውቀዋለሁ ችግር የለም፣ ግን ይሄ ሰው ተላቋል ወይ ከነዚህ ሁኔታዎች የሚለውን በሂደት እያጠራን እናየዋለን። እና ባለበት ትግሉን መቀጠሉ መታገሉ ምንም ክፋት የለውም፣ ትግሉን ይቀጥል። ግን ነገሮችን በሂደት እናያቸዋለን። እችን ነገር ነው የተናገረው በጣም በተደጋጋሚ ጊዜ። ከዛ በኋላ በምንገናኝ ጊዜ ከዘሜ ጋር ይሄን ልጅ ቀረብ ማድረግ ህብረተሰብ ውስጥ የሚፈጥረው ስሜት በፊት አብራችሁ ስለነበራችሁ ልክ ከዝናቡ ጋርም ከሌሎቹም ጋር ከእስክንድርም ጋር ያላቸው ግንኙነት ጥሩ እየሆነ የሄደበት ወቅት ስለነበረ መተሳሰሩ የበለጠ መቀራረቡ ጥሩ ነው የሚል ነበረ። የኔ እምነትም ኢንሲስት የማደርገው እሱ ነው። አርበኛ ዘመነ ግን ነገሯን ያይበት የነበረ መንገድ ሌላ ነበረ። የእውነት ዝም ብሎ በኢኖሰንትነት ብቻ አልነበረም የሚያየው እና እስከ መጨረሻው ልሞስት ኖ ሳይል ግን ነገሮቹ እንዳይሆኑ ሬዚስት እያደረጋቸው ቀጠለ። የማስረሻ ሰጤ ግንኙነትም ውሎና ዳርም የትግል መስመርም መልክ እያዘ እየለየ መጣ። በኋላ በጣም በተደጋጋሚ ጊዜ እናገረዋለሁ በግልጽ የተለያዩ ቃለመልሶች ከማጋ እንዴት በምን ሁኔታ የሚለውን አላነሳም። የተለያዩ ጊዜያቶች ቃለመልሶች ነበሩ። ቃለመልሶቹን ብዙዎቹን ኃላፊነት እየወሰድኩኝ ነው። እነዚህ መኖር የለባቸውም ያልኩባቸው ጊዜያቶች አሉ። መተላለፍ የለባቸውም ተነጋግሮ በመወሰን ረገድ ነበሩ። ምክንያቱም ነበረ ታርጌትድ የሆነ ሌላ ጎራን የማድረግ የተሰላ ነገሮች ነበሩ የሚመጡት። ኖ እኛ በዛና በዚህ ለሚፈጠር የሁለት ጎራ ውዝግብ እድል አንሰጥም፣ በአደባባይ ይሄን አናደርግም። በኋላ በይፋ ታፈንን የሚል ነገር አንስቷል አስታውሳለሁ። ማስረሻ ሰጤ ለእኛ እድል እየተሰጠን አይደለም እየታፈንን ነው ወዘተረፈ የሚል አይ የታፈንን ነው የሚለው ጸብና ሌላውን አካል የመተኮስ የማውገዝ እሱን ተትቶ ለምን ስርዓቱ ላይ አታነጣጠርም? ስርዓቱ ላይ በተመለከተና ትግልን በተመለከተ አንድ ነገር ልትታፈን አትችልም። ነገር ግን እንዳለ ትግሉን በመናገር ነፃነት ስም ግን ትግሉን ጠቅላላ ላምቦ ጫርቀው ካልክ ግን የለም፣ አይሆንም። እሱ አይፈቀድም። እሱ ልክ አይደለም። እሱ መታፈን ከሆነ ትክክለኛ መታፈን ነው። ከኪስ እየወጣ የሚነዛ አስባችሁታል? አሁን የማስረሻ ሰጤን በዚህ ወቅት ምንድነው ከፍ አድርጎ እሱን በቃ ኃያል ለማድረግ እና ሌሎቹን አሁን በትግል ላይ ያሉትን በዚህ በኩል እነዘመን በዚህ በኩል መከታው ላይ ሲዘመት ይሄንን ኢንተርቴን ቁጭ ብዬ ባደርግ ኖሮ እንዴት ላደርገው ይችላል? የፈለገ ቢሆን ባለሁበት ቦታ ላይ እንዲህ ሲደረግ ዝም ብዬ ላይ አልችልም። አጠቃላይ ስትራቴጂካሊ ትግሉን የሚጎዳ የሀሳብ ነፃነት ችግር የለም። ሀሳብን ማንም ሰው በነፃነት አይዲያ ነው ሀሳብ ነው የሚያራምደው። ሀሳብ በማራመድ ስም ግን ምንም ማስረጃ የሌለው ከኪስ የወጣ ነገር ተመልከቱ። አሁን እስቲ ማስረሻ ሰጤ በአፋድ ረሸን ሲላመለጠ የሚል ነገር ነበረ ሊተላለፍ የሚችለው እኔ ብኖር ባለሁበት ቦታ ላይ ማለት ነው። ቢሮ ጀግና እየተደረገ እየተሳለ እሱ ግን ባህር ዳር ሄዶ ሊፈራረም 4 ኪሎ ገብቶ የውስኪ ጠርሙስ ሊያጋጭ እና አብይ አህመድ ጋር ከነሽመልስ አብዲሳ ጋር